የቻይና የኒውክሌር አቅም ያለው ሚሳኤል ሙከራ በጭራሽ ተገቢ አይደለም በማለት የፓፑዋ ኒው ጊኒ ሚኒስትር ተናግረዋል። ዋሽንግተንና ኢራን የሆርሙዝ የባህር ወሽመጥን እንደገና ለመክፈት የራሳቸውን ጥያቄዎች ሲያቀርቡ ቆይተዋል። እነዚህን በዝርዝር ተሰሙታላችሁ። እስከ ፍጻሜ አብራችሁን ቆዩ። ቻይና ባለፈው ወር ያደረገችው የኒውክሌር አቅም ያለው ሚሳኤል ሙከራ የፓሲፊክ መሪዎች ክልሉን የሰላም ውቅያኖስ ለማድረግ ያደረጉትን ጥረት ገደቦች ይፋ አደረገ። በሐምሌ ወር የተካሄደው ሙከራ ቻይና ከሴፕቴምበር 2024 ጀምሮ ወደ ፓሲፊክ ያደረገችው የመጀመሪያው የታወቀ የባሊስቲክ ሚሳኤል ሙከራ ፊጂና አውስትራሊያ ትልቅ የመከላከያ ስምምነት ከተፈራረሙ ከጥቂት ሰዓታት በኋላ ወደ ፓሲፊክ ተተኩሶ ነበር። ሙከራው ከአንድ ወር በላይ አልፎታል። የፓሲፊክ ደሴቶች የውጭ ጉዳይ ሚኒስትር ምንም እንኳ የግለሰብ መሪዎች በክልሉ ወታደራዊ መስፋፋት ላይ ስጋት ቢያሳዩም በይፋም ሆነ በግል የቤጂንግን ሚሳኤል ሙከራ የማውገዝ የጋራ መግለጫ ላይ መድረስ አልቻሉም። የፓፑዋ ኒው ጊኒ የውጭ ጉዳይ ሚኒስትር ጁስቲን ቲካቲቼንኮ ባለፈው ሳምንት በሱባ በተካሄደው የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ለሮይተርስ እንደተናገሩት ሙከራው በጭራሽ ተገቢ አልነበረም ብለዋል። ቻይና ለፓፑዋ ኒው ጊኒ በጣም የቅርብ ጓደኛና አጋር ናት፣ ነገር ግን ይህ ምንም እንደማይረዳ ይሰማል ብለዋል። በቤጂንግ ለፓፑዋ ኒው ጊኒ የላከችውን የሙከራ ማስጠንቀቂያ በቅድሚያ ማሳወቂያ ብትሰጥም ሚሳኤሉ የት እንደወደቀ ምንም ዝርዝር መረጃ እንዳልተሰጠ አክለዋል። በሙከራው ጊዜ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ በደህና እንደተካሄደችን ተናግረዋል። ተዛማጅ ሀገራት ይህንን ጉዳይ ከመጠን በላይ እንደማይተረጉሙት ተስፋ እናደርጋለን ብለዋል። የሚሳኤሉ ሙከራ በአሜሪካና በቻይና መካከል ተጽዕኖ ለማግኘት የሚደረገው ውድድር ባለበት ፓሲፊክ ውስጥ አንድ ዓመት ሙሉ ይበልጥ የታየ ወታደራዊ እንቅስቃሴን አጠናቋል። ይህ የቻይና የባህር ኃይል ዲፕሎማትና በታዝማን ባህር ውስጥ የቀጥታ እሳት ልምምዶች በጉዋም እና በሃዋይ ዙሪያ የዩኤስ አጋር ልምምዶችና እየሰፉ ያሉ የደህንነት አጋሮችን የሚያገናኙ የጦር መርከቦች ጉብኝት መጨመሩን ያጠቃልላል። በአሜሪካ ደግሞ በሃዋይ ጉዋምና ማርሻል ደሴቶች ላይ ጨምሮ በክልሉ ውስጥ ጠንካራ ወታደራዊ መገኘት አላት። የቱቫሉ የውጭ ጉዳይ ቋሚ ጸሐፊ ፓሱንቱጋ በግል አቅማቸው ሲናገሩ ሚሳኤሉ ሙከራ ብቻ ሳይሆን እንደ አኩዋስ፣ አውስትራሊያ፣ ብሪታንያና ዩናይትድ ስቴትስ ባሉ የደህንነት ዝግጅቶች ምክንያት የጨመረው ወታደራዊ መስፋፋት ያሳሰባቸው ነበሩ። በሴፕቴምበር 2025 የፓሲፊክ መሪዎች የሰላም ውቅያኖስ መግለጫን አጸደቁ። ይህ ክልሉን ለመጠበቅ ቃል ገብቷል፣ የህዝቡን የሰላም መብት አረጋግጧልና ዓለም አቀፍ ሰላምና ደህንነትን ለማጠናከር ወስኗል። የአውስትራሊያ ብሔራዊ ዩኒቨርሲቲ የፓሲፊክ የደህንነት ኮሌጅ የሆኑት ዴቪድ ፔፕልስ የፓሲፊክ ሀገራት ለረጅም ጊዜ ሰላምና ደህንነት በውጭ ሀያላንና በእርስ በርስ የኢንዶ ፓሲፊክ ስትራቴጂዎቻቸው ከመወሰን ተቃውመዋል ብለዋል። የሰላም ውቅያኖስ ተነሳሽነት ያንን አጀንዳ መልሶ የማግኘት ሙከራ ነበር ብለዋል። የክልሉ መግለጫ ባለፈው ወር በአውስትራሊያና በፊጂ መካከል በተፈረመው የሰላም ውቅያኖስ ህብረት በመባል የሚታወቀውን የመከላከያ ስምምነት አነሳስቶታል። የአውስትራሊያ የውጭ ጉዳይና ንግድ ሚኒስቴር የክልሉ የደህንነት ስምምነቶች መጨመር ፓሲፊክ ይበልጥ ወታደራዊ እንደሚያደርገው ስጋቶች ላይ በሰጡት አስተያየት ወዲያውኑ ምላሽ አልሰጠም። ለብዙ መንግስታት የደህንነት አጋርነቶች ጥቅሞችን ያመጣሉ። ህገወጥ አሳ ማጥመድ መከላከል፣ የድንገተኛ አደጋ ምላሽ፣ የፖሊስ ድጋፍና መሳሪያ ስልጠና ማግኘት። ነገር ግን ተቺዎች የሁለትዮሽ ስምምነቶች መስፋፋት የፓሲፊክ ሀገራት የራሳቸውን ግዛት ውሃና መሰረተ ልማት አጠቃቀም በተመለከተ ትንሽ ድምፅ እንዲኖራቸው ሊተው ይችላሉ ብለው ይፈራሉ። የሱባን ንግግሮች የመሩት የሰለሞን ደሴቶች የውጭ ጉዳይ ሚኒስትር ኤሪክ ሆኒፖይላ የክልሉ አጀንዳ በፓሲፊክ ሊመሰረት፣ በፓሲፊክ ሊቀረጽና በፓሲፊክ ብቻ ሊሆን ይገባል ብለዋል። ሆኖም የአንድ ቀን ስብሰባው ማብቂያ ላይ ለሚሳኤሉ ሙከራ ምንም አይነት የተባበረ መግለጫ አልወጣም። በ2019ና በ2024 ከታይዋን የዲፕሎማሲ እውቅናቸውን ከቀየሩ በኋላ ከቤጂንግ ጋር ግንኙነታቸውን ያጠናከሩት ኪርባቲና ናኡሩ ከአንድ ባለስልጣን ጋር እንደተነጋገሩት የመግለጫውን ቃል አልደገፉም። የኒውዚላንድ የውጭ ጉዳይ ሚኒስትር ዊንስተን ፒተርስ ሀገርን ሳይገልጹ የውጭ ተጽዕኖን ለስምምነት አለመድረስ ተጠያቂ አድርገዋል ብለዋል። ይህ አለመግባባት እነዚህን ትናንሽ ደሴት ሀገሮች የሚያጋጥሟቸውን ማዕከላዊ ተግዳሮቶች ያሳያል። እነዚህም የተለያዩ የኢኮኖሚያዊ፣ ፖለቲካዊና የደህንነት ፍላጎቶች አሏቸው። በሰሜን ፓሲፊክ ዩናይትድ ስቴትስ ለአስርተ ዓመታት ወታደራዊ መገኘት የነበራት አንዳንድ መንግስታት ከዩናይትድ ስቴትስ ጋር ጥልቅ የደህንነት ተሳትፎ ይፈልጋሉ።
ሌሎች ደግሞ ጥንቃቄ ያደርጋሉ። የፊጂ የውጭ ጉዳይ ሚኒስትር ሳኪያሲ ዲቶካ የፓሲፊክ መንግስታት የማይቀየር ውጥረት እንደሚገጥማቸው ተናግረዋል። ሀገራት ከነዚህ የጦርነት መሳሪያዎች ሁሉ ነፃ መሆን እንደሚፈልጉ ተናግረዋል። ነገር ግን አንዳንድ የደህንነት አቅሞች ደህንነታቸውን እንዲጠብቁ ይረዳቸዋል ብለዋል። ይህ ሚዛን መጠበቅ ነው ብዬም አምናለሁ። ፊጂ ባለፈው ወር በፓሲፊክ ሬምፓክ በሚባሉ የዩኤስ መሪዎች የጦር ጨዋታዎች ላይ ለመጀመሪያ ጊዜ ተሳትፋለች። የፓሲፊክ መሪዎች በ3 ሳምንት ጊዜ ውስጥ በፓላው በሚካሄደው የፓሲፊክ ደሴቶች መድረክ መሪዎች ስብሰባ ላይ ይገኛሉ። እነዚያም ሚሳኤሉ ሙከራና የክልሉ አንድነት በአጀንዳ ላይ እንደሚመለሱ ይጠበቃል። የነዳጅ ዋጋ እንደገና እያደገና በዚህ ወር ከፍተኛውን እየደረሰ ሲሆን የዋሽንግተንና የቴህራን የሆርሙዝ የባህር ወሽመጥን እንደገና ለመክፈት የራሳቸውን ጥያቄዎች ሲያቀርቡ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሰላም ስምምነት የኢራን ሁኔታዎች ምላሽ የሰጡት ኢራን በጦርነት ጥያቄዎችና ተቃውሞዎች ለሞቱ ሰዎች ካሳን እንድትከፍል የራሳቸውን የይገባኛል ጥያቄ በማቅረብ ቁልፍ የውሃ መስመርን እንደገና ለመክፈት ለቅርብ ጊዜ ስምምነት እድሎችን እያጨለመ ነው ሲል ገልጿል። ከየካቲት ወር ጀምሮ ጦርነት ከተጀመረበት ጊዜ ጀምሮ ትራምፕ ከፍ ያለ ትዕዛዝ ስጋትና የሰላም ስምምነት እያቀረበ ነው ከሚሉ የይገባኛል ጥያቄዎች መካከል በተደጋጋሚ ሲመላለሱ ቆይተዋል። ይህም ባለሀብቶች እየደከሙ ነው፣ በኤሲያ አክሲዮኖች ተንሳፍፎ በመካከለኛው ምስራቅ ቀጣይነት ያለው ውጥረትና በዓለም አቀፍ የዋጋ ንረት ስጋት ላይ ያለውን ዘላቂ የሆነ አለመረጋጋት የገበያ ስሜትን የጎዳ ቢሆንም ቁልፉ የአሜሪካ የዋጋ ንረት መረጃ ሲሆን ይህም የፌዴራሉ ሪዘርቭ ቀጣይ የወለድ ምጣኔ እንቅስቃሴ ላይ ፍንጭ ይሰጣል። ትላንትና የፌዴራል ሪዘርቭ ባንክ ፕሬዚዳንት ቢዝ ሃማክ እንዳሉት በኋላ ላይ በከፍተኛ ሁኔታ የወለድ ምጣኔ ከማሳደግ ይልቅ በዘገየ ሁኔታ የወለድ ምጣኔ ማሳደግ ለመጀመር አሁን ጊዜው እንደሆነ ይሰማኛል ብለዋል። ለቀጣዩ ቀን የመረጃ መርሃ ግብር ቀላል ነው፣ ስለዚህ ትኩረት በመካከለኛው ምስራቅ ባሉ ክስተቶች ላይ ይሆናል ብለዋል። በአሜሪካ ገቢዎች ግንባር ኬብ ዌቭ አዲስ ስቶር ይከፈታል። የሁለተኛው ሩብ ዓመት ገቢ በከፍተኛ ሁኔታ መጨመሩን ይጠበቃል። ምክንያቱም ኩባንያው በቴክኖሎጂ ኩባንያዎች ከፍተኛ ዳታ ሴንተር ወጪዎች መካከል ለኤአይ የደመና አገልግሎቶች ከፍተኛ ፍላጎት እያየ ነው። ባለሀብቶችም ለአመቱ ያለውን እይታና የኢንቨስትመንት እቅዶች ይመለከታሉ ብለዋል። ስለ ኤአይ ሲነገር ሰኞ ዕለት እንደገለጹት ለኤአይ መሰረተ ልማት ከ500 ቢሊዮን ዶላር በላይ የሶስተኛ ወገን ካፒታል ለማሰባሰብ ያለመ የኮምፒውተር ፋይናንስ መድረኮች ለማስጀመር ከ6 ዋና የገንዘብ ተቋማት ጋር አጋር ሆነዋል። ይህም የዘርፉ የኢንቨስትመንት ብልጽግናን መጠን ያሳያል ብለዋል። ወድ የአዲስ ቮይስ ቻናል ተከታታዮች ዕለታዊና ትኩስ መረጃዎች እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።